ልጄን ማምደግሱበት ትልቅ ሰርግ ነው። ካባላ ብቸኝነት ምን ያደርግልኛል? አግብቼ መኖር አለብኝ። ካላገባሁማ ምን እሰራለሁ? ሁሉም ነገር ተዘጋጅቷል። አሁን ጉዞ ተዘጋጅቷል። በጣም ኮሌክስ እንዴት እንደማርስ ያስተዚህ ዘንድሮ መኪና ገዛለሁ። አሁን መለወጥ አለብኝ። እኔማ መኪና ገዝቼ መለወጥ አለብኝ። ሀብታም መሆን አለብኝ። የልጄ ሰርግ ሳምንት እንደሆነ ልነግርሽ እፈልጋለሁ። ሂጂና ሁሉንም ጓደኞችን ሁሉንም ጥሪያቸው። እዚህ ቤት የንጉሱ ልጅ ያገባልና ሰርግ ተጠርታችኋል። የዛሬ ሳምንት እዚህ ቤት የንጉሱ ልጅ ያገባልና ሰርግ ተጠርታችኋል። የዛሬ ሳምንት ንጉሶ ሺህ ዓመት የወርቅ ካባም ልበስ፣ ሀገሪቷንም ውረስ። ምን አሉሽ? ሁሉም ነገር ተዘጋጅቷል ንጉሶች። እነዛ ምን አሉሽ? እሺ ብለዋል ንጉሶች። አመሰግናለሁ። እሺ በጣም ነው የሚገርመው። በሬው ያርሳል። በጣም በጥሩ ነው። በጣም አሪፍ ነው አይደል? አሪፍ ነው እንዴ! 10 ጊዜ ምንድን ነው አልኩናችሁ እንዴ? ሄደው ከንቱ ይረስን ምን ያገባል እንዴ? ሄደሽ እሺ በቃ እንደውም ነገር ቋት ይጃል ያዘዝኳችሁ አይደርስም እንዴ? እሺ ዛሬ አመጡልኝ። ቶሎ በሉ። አሁን መልበስ አለበት ከቤት ሳልወጣ። እሺ እንዴ የሰርገኞች ድምፅ አይሰማሽም እንዴ? ሰርጌ ነው ዛሬ፣ ሰርጌ ነው ዛሬ፣ ሰርጌ ነው ዛሬ፣ ሰርጌ ነው ዛሬ። ተቀመጡ። የልጄ ሰርግ ዛሬ ነው። ሂጂና ጥሪያቸው። እሺ ንጉሶች፣ የንጉስ ልጅ ያገባልና ኑ ቶሎ ብላችሁ። እኔ ራሱ የራሴ ስራ ስላለብኝ ምን አይነት ጣጣ ነው እዚህ ቤት? የንጉስ ልጅ ያገባልና ዛሬ ነው። እኛም በሬ ገዝተን ልናይ ድንኔን ነው አንመጣም። ወይኔ ምን አይነት ጣጣ ነው እዚህ ቤት? የንጉስ ልጅ ያገባልና ኑ ተብላችኋል። አልመጣም። በቃ አስመጥቻለሁ። ወይኔ ንጉሶች ሺህ ዓመት ንገስ፣ የወርቅ ካባ ልበስ፣ ሀገሪቷንም ውረስ። ምን አሉሽ? ሁሉም አረጋግጧል። እንዴት ነው የሚያመጡት? አንደኛው የራሴ ሰርግ አለብኝ አለ፣ አንደኛዋ ደግሞ በሬ ገዝቻለሁ አለች፣ አንደኛዋ ንግድ ስራ አለኝ አለች። እሺ ብሎ እምቢ ይላሉ። በጣም ነው የሚያሳዝነው። ይበላሽ እንዴ! ለምን ይሆናል? ለምን ልጅ ይሰጥበላል? ይሄማ መሆን የለበትም። ሂጂ መሬት ላይ የወደቁትን ምስኪን እንዳለ ጥሪያቸው። እሺ ንጉሶች፣ የንጉስ ልጅ ያገባልና ሰርግ ተጠርታችኋል። እሺ እመቤታችን፣ እሺ እመቤታችን። ንጉሶች እንደ ትእዛዙ ሁሉም መጥተዋል። ሁሉም መጥተዋል። አዎ ንጉሶች፣ ምግብ ስጫቸው፣ ይብሉ ይጠጡ። የልጄ ሰርግ ዛሬ ነው።
መጥቼ በኋላ አያቸዋለሁ። እሺ ንጉሥ ሆይ። እቺ ከነማን ነች? ቅድም ስትጠራ አልመጣም ያለችው ነች። አስወጣው። አስወጪልኝ። መንግስተ ሰማያት ለእንደነዚህ እሺ ብሎ ለተቀበለች ነች። አመሰግናለሁ ስለደ